ሴት በሁለት በሬ እናትን መሰለሽ ነገር የሸጠች ናት። ዘመናችን ይህን ይመስላል። በዚህ ዘመን ብዙ ነገሮች እኛን ለብዙ ነገር የሚያጋልጡንና የሚጋብዙን ነገሮች ናቸው። ያልታሰበ ነገር ትልቅ ዋጋ ያስከፍላል። ያ ብቻም ሳይሆን እየሳቅን የወሰናቸው ነገሮች እያለቀስን መመለስ ይከብደናል፣ ማፍረስ ይከብደናል። በዚህ ዘመን ላይ ትውልድ እያደረገ ያለው ራሱን ከማሰብ አልፎ ሌላውን ማሰብ ሳይሆን ኢቭን ስለ ራሱ በማያስብበት ወቅት ላይ ነን ያለነው። የሚያስበው ስለሚያደርገው ነገር እንጂ እኔን እንኳን ይጠቅመኛል ወይስ ይጎዳኛል የሚለውን ነገር እያሰበ አይደለም። ኢየሱስ ክርስቶስን አሳልፎ የሚሰጠው ይሁዳ ሲመጣ እንዲህ ነው ያለው፣ እኔ የምስመው እሱ ነው፣ እሱን ያዙት ብሎ ነው የጠቁመው። ምልክት ነው። አንድ ነገር ከመወሰናችን በፊት ለነገ ብሎ ማሳለፍ ወይም ለነገ ብሎ ማሳደር ትልቅ ውሳኔ ነው ይላል። የራሳችሁን ነገር የራሳችሁን ውሳኔ አሳልፋችሁ ገበያው እንዲወስን ካደረጋችሁ ገበያውም አደባባይ ላይ አንጠልጥሏችሁ ጥሎ ነው የሚሄደው። ተጠቅሞባችሁ ነገ ላይ የምትጸጸቱበትን ህይወት ሰጥቷችሁ ነው የሚሄደው። ስለዚህ ጉዳያችሁን ማንም ሰው እንዲወስን አትስጡ። ሰላም የተወደዳችሁ ቅዱሳን፣ ይህ የኪንግዴም ሚዲያ ዩቲዩብ ቻናል ነው። ሁሌም በየሳምንቱ በጎልደን ጆርኒ ፖድካስት ወደ እናንተ የሚቀርብ ፕሮግራም ነው። ዛሬም እንግዲህ ሰዓቱን ጠብቀን ወደ እናንተ መጥተናል። ተከታተሉ። በጥንት ታሪክ ውስጥ ነው እናትና ልጅ ወደ ገበያ ይወጣሉ። እንግዲህ አግብታ የሄደች ልጅ ናትና ከእናቷ ጋር ከገበያ እቃ ሊገዙ ይወጣሉ። ረጅም መንገድ እቃ ሊገዙ ሄደው ገበያ ከደረሱ በኋላ እንግዲህ ገበያው ከበፊቱ በጣም ተለይቷልና በጣም ሞቆ ታገኘዋለች። በዛ ምንድነው የተከሰተው ብላ ትጠይቃቸዋለች። በቅርብ ቀን ጦርነቱ ስለሚነሳ ሀገሪቷ ላይ ሁሉም ነገር እየተሸጠ ነው፣ የማይሸጥ ነገር የለም ሲባል ትሰማለች። ይህንን ከሰማች በኋላ እናቷን አንዷ ጥግ አስቀምጣ ሮጣ ገበያ ትገባለች። ሁሉም ነገር እንደተባለው የማይሸጥ ነገር የለም። ቼክ አድርጋ ተመለሰችና እናቷን ለመውሰድ መጣች። እናቷን ለመውሰድ ከመምጣቷ በፊት እናቷን ብትሰጥ ምን ያህል እንደምታወጣለት ተደራደረች ከነጋዴዎች ጋር። እናቷ መጀመሪያ ከሷ ጋር አብራ ሄደችው ምጣድ፣ ጀበና፣ የተለያዩ ነገሮችን ለመግዛት ነበር ወደ ገበያ የሄደችው። ነገር ግን የገበያው መልክ በመቀየሩ ልጅት አየችና እናቷን ለመሸጥ ትወስናለች። ከዛም በሁለት በሬዎች እናቷን ታምና ከነጋዴዎች ጋር ተነጋግራ እናቷ ጋር ትመጣለች። እናቷን መታ ካስቀመጠችበት አነሰችና ለነጋዴው ሰጥታ በሁለት በሬዎች ቀይረው ወደ ቤት ትመለሳለች። ይህኔ የሀገሬው ሰምቶ አንድ ነገር ብሎ ነበር፣ ገበያ ሲያመች እናት ይሸጣል የሚል ተረት እንዲወራ አደረገች። ከዚህ ትምህርት ላይ የምንማረው አንድ ነገር ነው። ይህ በአጠቃላይ ሂደት ስናይ ብዙ ምቹና ምቹ ያልሆኑ መንገዶችን ለአይተን እንድናውቅና አንድን ውሳኔ ለመወሰን ራሳችን ቆም ብለን እንድናስብ ምን ያህል ያዛልቀናል፣ ምን ያህል ያዘልቀኛል ብሎ ቆም ብሎ ማሰብን እንደሚያመለክት አብረን የምናይ ይሆናል። አንዳንድ ውሳኔዎች ሁሌም ትክክል አይደሉም። አንዳንድ ውሳኔዎች ብዙ ህዝብ ተሰብስቦ ስለሚነጋገር ስለደገፈው ትክክል ሆኖ አያውቅም። አንዳንድ ውሳኔዎች ደግሞ ብዙ ሰው እየደገፈበትና ብዙ ሰው ልክ ነው፣ ትክክል ነው፣ መንገዱ ይሄ ነው ብሎ ስላለ ትክክል ሆኖ አያውቅም። አንድም ሰው ስላልደገፈ ደግሞ ትክክለኛው ነገር ትክክል ሳይሆን ቀርቶ አያውቅም። የጊዜ ሂደት ነው እንጂ አንድ ቀን መገናኘቱ አይቀርም። በዚች ልጅ ታሪክ ላይ የሆነው የተከሰተው ነገር ይሄ ነው። ገበያውን ሲታይ ሁኔታው በጣም ምቹ ነው። ሁሉም ነገር ይሸጣል፣ ሁሉም ነገር ይገዛል፣ ሁሉም ነገር ይለዋወጣል። በዛ መሃል ላይ እናትን የመሰለች ትልቅ ነገር ለማጣት ደረሰች። ይህ ካደገችበት ከኖረችበት እንዲሁም ደግሞ በውስጧ ላይ ያላትን ፍላጎት ይሞላልኛል ብላ ካሰበችው አንጻር ሊሆን ይችላል። ነገር ግን አንዳንዴ የምንለቀውን ነገርና የምንይዘውን ነገር ለይተን ማወቅ እጅጉን ይጠቅመናል። አንድን ነገር ለመልቀቅ ስንወስን ነገ ያንን ነገር ማግኘት እንችላለን ወይስ አንዴ ብቻ ካጠን ባጠንበት በዞ የሚቀር ነገር ነው የሚለውን ለይተን ልናውቅ ይገባል። እንደ ሀገራችንም እንደ ቤተክርስቲያንም እንደ አካባቢያችንም የምናያቸው ነገሮች ብዙ እኛን የሚሸቃቅጡ ነገሮች አሉ። በዛ በምንሸቃቅጥበት በዛ ውስጥ ስንገባ በዛ ህብረት ውስጥ ስንገባ ራሳችንን መጀመሪያ እንድናውቅ ጉዳዩ ትልቅ ምልክት ይሰጣል። ለዚህም ደግሞ በየዘመኑ መልኩን ይቀያየር እንጂ ወይም ሰልጥኖ ይምጣ እንጂ ወይ አድጎ ይምጣ እንጂ ሁሌም እንደዚህ አይነት
መታለሎች ይኖራሉ። እናም ያኔ አንድ ሰው በህይወቱ ምንድነው መወሰን የሚችለው የሚለውን ነገር ሴልፍ አዌርነስን ይጠይቃል። ራሱን አውቁ ምን ማድረግ እንደሚችል አውቁ ምን ቢያደርግ ምን እንደሚያገኝ አስልቶ እንዲሁም ደግሞ ያ የሚያደርገው ነገር ስንቱን ይጠቅማል የትኛውን ይጎዳል የሚለውን ነገር አምኖበት ነው መወሰን ያለበት። እቺ ሴት በጣም ሞኝ ናት። እቺ ሴት በሁለት በሬ እናትን መሰለሽ ነገር የሸጠች ናት። ዘመናችን ይህን ይመስላል። በዚህ ዘመን ብዙ ነገሮች እኛን ለብዙ ነገር የሚያጋልጡንና የሚጋብዙን ነገሮች ናቸው። በዚያን ሰዓት እኛ ደግሞ መወሰን ያለብን ገበያው ደግሞ ምቹ ስለሆነ ሁኔታው ምቹ ስለሆነ አንድን ነገር ከእጃችን አውጥተን አንድን እንቁ ከእጃችን አውጥተን በኋላ ላይ የምንጸጸትበት ሳይሆን ይዘን መጀመሪያ ማሰብ ይጠበቅብናል። ትውልድ በዚህ ዘመን ላይ አስቦ ከማድረግ ይልቅ አድርጎ ማሰብን የለመደበት ወቅት ነው። አሁን ብዙ ነገሮችን ስናይ የተጠናበትና እንዲሁም ደግሞ እጅግ በጣም የተሰላሰለበት ነገር አይደለም እያየን ያለ ነው። ብዙ ውሳኔዎች ሲወሰኑ፣ ብዙ ስራዎች ሲሰሩ፣ ብዙ ነገሮች ሲደረጉ ከተደረጉ በኋላ እንጂ ከመደረጋቸው በፊት አንድንም አብሰላስለን አውጥተን አውርደን የምናደርግ አይመስለኝም። ከትልቅ እስከ ትንሽ የሚታዩ ነገሮች በሙሉ ውሳኔው የድንገት ሆኖ ይታያል። እዚህ ክፍል ላይ እኔ ለማውራት የፈለኩት ትልቁ ነገር አንድን ነገር ከመወሰናችን በፊት ስለምንወስናቸው ነገሮች በደንብ ማሰብ እንዳለብን ነው። አንድ እውቅ ምሁር በድንገት ስለሚደረጉ ነገሮች ሲያወራ እንደዚህ ብሏል። ያልታሰበ ነገር ትልቅ ዋጋ ያስከፍላል። ያ ብቻም ሳይሆን እየሳቅን የወሰናቸው ነገሮች እያለቀስን መመለስ ይከብደናል፣ ማፍረስ ይከብደናል እያለ ነበር ሲያወራ የነበረው። እኔም ከዚህ ክፍል ላይ የማነሳው አንድ ትልቅ ሹ ቢኖር በህይወታችን ላይ የትኛውንም ነገር በጭብጨባና በአጀብታ ስለታጀብን ብቻ ብዙዎች ስለደገፉን ብቻ ማድረግ የለብንም። ቆም ብለን የህይወታችንን አንዱን ክፍል ማየት አለብን። ቆም ብለን ምን ስናደርግ ምን እንደምናጣ ማንን እንደምንጎዳም ጭምር ማሰብ ይጠበቅብናል። በዚህ ዘመን ላይ ትውልድ እያደረገ ያለው ራሱን ከማሰብ አልፎ ሌላውን ማሰብ ሳይሆን ኢቭን ስለ ራሱ በማያስብበት ወቅት ላይ ነን ያለነው። የሚያስበው ስለሚያደርገው ነገር እንጂ እኔን እንኳን ይጠቅመኛል ወይስ ይጎዳኛል የሚለውን ነገር እያሰበ አይደለም። ይህ ነገር ደግሞ ራሳችንን ከመሸጥ አልፎ ወዳጆቻችንን ከመሸጥ አልፎ እንዲሁም ደግሞ ማንነታችንን የሚያሳጣ ጉዳይ ነው። አንድ ጊዜ ትዝላችኋል፣ በጣም እንቁ የነበረ ነገር እናም መቼም የሰው ልጅ ሊያጣ የማይፈልገውን ነገር አንድ ሰው የህብረቱን ስብስብ በትኗል። 12ቱ ደቀ መዛሙርቶች አብሮ ባሉበት ወቅት ላይ ኢየሱስ ክርስቶስን አሳልፎ የሚሰጠው ይሁዳ ሲመጣ እንዲህ ነው ያለው፣ እኔ የምስመው እሱ ነው፣ እሱን ያዙት ብሎ ነው የጠቆመው። ምልክት ነው። አስባችሁታል? ኢየሱስ ክርስቶስን በምልክት ሲናገር ስለ ይሁዳ ሲናገር አንድ ነገር ነው ያለው፣ በገበታ ከኔ ጋር እጅን የሚያጠልቅ እሱ ነው አሳልፎ የሚሰጠኛል። እነዚህ ሁለቱ ምልክቶች እንግዲህ ምን ያህል ቅርበትንና ምን ያህል ደግሞ ወዳጅነትን ምን ያህል አንድነትን የሚያሳይ ትልቅ ነገር ነው። ከዚህም አኳያ ነው ዘመን ሁሌም በዘመን ይቀየራል፣ ጊዜ በጊዜ የሚተካ ነገር ነው። ነገር ግን ወዳጅነት እንዲሁም ደግሞ ህብረት እንዲሁም ደግሞ ማንነት የሚባል ነገር በምንም የማይተካ ነው። ምን ለማለት ፈልገው ነው? ህብረት በህብረት አይተከሙ የሚል ጥያቄ በውስጣችሁ ሊመጣ ይችላል። አሁን ሊተካ ይችላል። ነገር ግን ይሄኛውን ህብረት አይሆንም። የምናገኘው ህብረት ሌላ ህብረት ነው፣ ሌላ ሰው ነው፣ ሌላ መልክ ነው፣ ሌላ የአስተዳደር ዘይቤ ነው የምናየው፣ ሌላ አንቀጽ ያለበት ሌላ መዋቅር ነው የምናገኘው። ነገር ግን የራሱን የመጀመሪያውን ህብረት ልናገኘው አንችልም። ያንን ህብረት ደግሞ የምናጣው እኛ በራሳችን በምናደርገው ስህተቶችና እኛ በራሳችን በምንወስናቸው ውሳኔዎች ብቻ ነው ልናጣ የምንችለው። ለዚያም ለምንወስናቸው ነገሮች ሁሌም ይህ ውሳኔ ማንን ይጎዳል፣ ማንን ይጠቅማል፣ ይህ ውሳኔ ደግሞ እነማንን ሊያካትት ይችላል የሚለውን ነገር መወሰን አለብን። በስሜት ተነስተን መወሰን የለብንም። አስበን አሳደረን ማየት አለብን። ኢዮብ ማሞ በአንድ የስሜት ብልህነት በሚል መጽሐፍ ውስጥ እንዲህ ብሎ ይናገራሉ። አንድ ነገር ከመወሰናችን በፊት ግን ለነገ ብሎ ማሳለፍ ወይም ለነገ ብሎ ማሳደር ትልቅ ውሳኔ ነው ይላል። አስባችሁታል? ከማለት ይልቅ በአፍ መወሰን ማለት በውስጥ መያዝ፣ በአፍ ከመናገር ይልቅ በውስጥ ማብሰልሰል ማውጠንጠን በጣም ትልቅ ብልህነት ነው። አንድ ሰው ስሜትን ገርቶ፣ አንድ ሰው እውቀትን ገርቶ፣ ህይወትን ገርቶ ትልቅ ደረጃ አደርሷል የሚባለው ሰው ምን አይነት ሰው ነው ካላችሁ፣ ለየትኛው ውሳኔ አሁናዊ መልስ፣ አሁናዊ ምላሽ የማይሰጥ ሰው። ይህ ሰው በጣም ብልህ ሰው ነው። አሳድሮ የሚያይ ለመወሰን የሚያንገራግር ሞኝ አይደለም። በእያንዳንዱ ውሳኔዎች በእያንዳንዱ ነገሮች ነገን አሳልፎ የሚያይ ነው። ነገ ነገር ምን ሊያስከትል ይችላል?
ብሎ ራሱን የሚጠይቅ ነው። አንድ ሰው ትልቅ ነው የሚባለው ሰውን ሲጠይቅ አይደለም። አንድ ሰው ትልቅ ነው የሚባለው የአገርን መሪ አስቁሞ ስለጠየቀ አይደለም፣ ራሱን ሲጠይቅ ነው። አንድ ሰው ለተጠየቀው ጥያቄ መልስ ሰጥ ሳይሆን ትልቅ ሰው ነው የሚባለው ራሱን ጠይቆ ለራሱ በሰጠው መልስ ራሱ ምላሽን መስጠት ሲችል ነው ሰው ትልቅ ሰው ነው ይባላል። እናንተስ በየትኛው ሌቭል ላይ አላችሁ? ራሳችሁን ጠይቃችሁ ለራሳችሁ መልስ ትሰጣላችሁ? እንደሱ ከሆነ ትልቅ ሰው ናችሁ። የራሳችሁንም ጥያቄ የውስጣችሁን ጩኸት ለሰው ሰጣችሁ ሰውን ጠይቃችሁ ከሌላ ሰው መልስ ትጠብቃላችሁ? ገና ናችሁ። ስለዚህ ምን ይቀራል መሰላችሁ? እናንተ ጋር የቀረው ነገር ቢኖር ወደ ራሳችሁ መመለስ፣ ቆም ብላችሁ ራሳችሁን ማወቅ፣ የእናንተን ጉዳይ ማንም እንዲወስን የትኛውም ሁኔታ እንዲወስን አሳልፋችሁ አለመስጠት። የራሳችሁን ነገር የራሳችሁን ውሳኔ አሳልፋችሁ ገበያው እንዲወስን ካደረጋችሁ ገበያው አደባባይ ላይ አንጠልጥሏችሁ ጥሎ ነው የሚሄደው። ተጠቅሞባችሁ ነገ ላይ የምትጸጸቱበትን ህይወት ሰጥቷችሁ ነው የሚሄደው። ስለዚህ ጉዳያችሁን ማንም ሰው እንዲወስን አትስጡ። ጉዳያችሁን መወሰን ያለባችሁ ራሳችሁ ናችሁ። ለመወሰን ደግሞ ቆም ብላችሁ ማሰብ ይጠበቅባችኋል። ራሳችሁን ጠይቃችሁ ለራሳችሁ መልስ መስጠት ይጠበቅባችኋል። በዚህ መሃል አንድን ትልቅ ነገር ታገኛላችሁ። እሱም ፈጣሪ ከእናንተ ጋር መሆንን ታስተውላላችሁ። ምክንያቱም መንገድ የሚያሳይ መንገድን የሚመራ ፍጡር አያሻችሁ፣ ፍጡር አያስፈልጋችሁ። ያኔ የሚከተሉትን ሰዎች እንጂ የምታዩት የምትከተሉትን ሰዎች አታዩ። ያኔ መሬት ትሆናላችሁ። ያኔ ደግሞ ራሳችሁን በራሳችሁ መምራት ትችላላችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንድ ሰው ከተማን ከሚያስተዳድር ወይም አንድን አገር ከማስተዳደር ይልቅ ራሱን ማስተዳደር፣ ራሱን መግዛት፣ ራሱን መግራት ትልቅ ዋጋ አለው ይላል። በዓለም ላይ ትልቁና አስቸጋሪው ጉዳይ ምንድን ነው ብላችሁ ከጠየቃችሁ ራስን ማስተዳደር፣ ራስን ማወቅ ነው፣ ራስን መግራት ነው። ስለዚህ ይህንን የህይወት ክህሎት በራሳችሁ ላይ ባደረጋችሁ ቁጥር ትልቅነታችሁ እናንተ ለራሳችሁ ከወሰናችሁት ውሳኔ ተነስቶ የሚመጣ ነገር ነው። አንድ ሰው ትልቅ ነው የሚባለው ሌላውን አስወስኖ በሌላው አስደግፎ ሌላው እንዲደግፍ አድርጎ ፓርቲ አቋቁሞ የሚወስን አካል አምጥቶ ሲናገር ሳይሆን ራሱ ለራሱ ሲወስን ራሱን ጠይቆ በራሱ መልስ መስጠት ሲችል ትልቅ ሰው ነው ይባላል። ቅዱስ ቃልም እንደዚህ ነው ያለው። አገር ማስተዳደር ሳይሆን አገር መግዛት ሳይሆን የሚከብደው ለአንድ ሰው የሚከብደው ራስን መግዛት ነው። አንድ ሰው ራሱን ከገዛ የራሱን ውሳኔ በራሱ መወሰን ይችላል። አንድ ሰው ራሱን መራ ማለት አገርን መምራት ይችላል። ስለዚህ ራሳችሁንና ቤታችሁን ለመምራት መጀመሪያ ከራሳችሁ ጋር መሆንና ራሳችሁን ማወቅ ይቀድማል። ስለዚህ በመጣው ወጀብ ሁሉ አትወሰዱ። አንድ ጊዜ ጳውሎስ ለቆሮንቶስ ሰዎች እንደዚህ ብሎ የተናገረው፣ እናንተ የቆሮንቶስ ሰዎች ሆይ አጥንትን በቁርጥም ስትችሉ ገና ወተት ጋር ናቸው ማለት ነው። አላደጋችሁም እያለ ነው። አንድ ሰው አደገ የሚባለው ራሱን በራስ መምራት ሲችል የሚጎዳውንና የሚጠቅመውን ለይቶ ሲያውቅ ይሄኛው ይጎዳኛል ወይስ ይሄኛው ይጠቅመኛል ወይስ ብሎ ጠይቆ ለራሱ መልስን ሲሰጥ አንድ ሰው አድጓል ይባላል። ስለዚህ በመጣው ነገር ሁሉ አይሄድም፣ የመጣ ነገር ሁሉ ይዞት አይሄድም። ስለዚህ ለውሳኔያችሁ መጠንቀቅ ብቻም ሳይሆን የሚያስፈልገው ራስን በራስ ጠይቆ ለራስ መልስ መስጠት ነው የሚጠበቀው። ያኔ ውሳኔው ቀላል ይሆናል። ያኔ ውሳኔው የሚያስደስት ይሆናል። ያ ውሳኔ ደግሞ የሚያረካም ይሆናል። እንደዚህ ማድረግ ከጀመራችሁ አንድም አትርቁ፣ ሁለትም ደግሞ እንቁ የሆነውን ነገራችሁን አሳልፋችሁ በተራ ነገር አትለውጡት። ለእንቁ ነገሮቻችሁ ትጠነቀቃላችሁ። ለምትወስኑት ውሳኔ፣ ለምታደርጉት ድርጊት ሁሉ መጠንቀቅና ራሳችሁን በመጠበቅ ራሳችሁን በመጠየቅ ራሳችሁን ማሳደግ ትልቁን ስፍራ ስለሚይዝ፣ በህይወታችሁ ትልቁን ድርሻ ስለሚይዝ ለአገር ለመጥቀም፣ ለቤተ ክርስቲያን ለመጥቀም፣ ለራሳችሁ ለመጥቀም፣ ለቤተሰብ ለመጥቀም ራሳችሁን ነገ ላይ ትልቅ ቦታ አድርሳችሁ ትልቅ ቦታ ደርሳችሁ እንድታዩ ዘንድ እንድረዳችሁ የራሳችሁን ጥያቄ ለሰዎች አሳልፋችሁ አትስጡ። ራሳችሁን ጥያቄ ራሳችሁን ጠይቃችሁ ለራሳችሁ መልስን የምታገኙትን ነገር ለሌላ አካል አሳልፋችሁ አትስጡ። በዛን ሰዓት ትልቅ ስህተት ትሰራላችሁ። ነገ ለዛ ጉዳይ እናንተ እንጂ የምትጠየቁት፣ እናንተ እንጂ በዛ ዲፕሬሽን ውስጥ የምትገቡት፣ እናንተ እንጂ ያንን ስህተት ባልሰራው ብላችሁ የምትጸጸቱበት ያ የጠየቃችሁት አካልና መልስ ሰጣችሁ አካል አይደለም። ህይወታችሁን መወሰን የምትችሉት እናንተ ናችሁ። ህይወታችሁን መምራት የምትችሉት እናንተ ናችሁ። ስለዚህ ይህንን ጂፒኤስ ለማግኘት መጀመሪያ ጸልዩ፣ ሁለተኛ ከእግዚአብሔር ቃል ጋር ራሳችሁን አንድ አድርጉ። ህይወታችሁን፣ ጸባያችሁን፣ ባህሪያችሁን
መውጣት መግባታችሁን ከእግዚአብሔር ቃል አስተምሩ። በእግዚአብሔር ቃል በመግራት አስተካክሉ። የእግዚአብሔር ቃል ይጠርባል፣ ሼፕ ያወጣል። የማይሆነውን አካል ከውስጣችሁ ያወጣል። የማይመቸውን ባህሪ ያቃናል። የማይመቸውን ጎዳና ያቀናል። ያን ራሳችሁን በራሳችሁ ውስጥ ታገኛላችሁ። ራስን በራስ ውስጥ ማግኘት ትልቅ እድለኝነት ነው፣ ትልቅም ማስተዋል ነው። ስለዚህ እንድታስተውሉትና ራሳችሁን በራሳችሁ እንድትመሩት ዘንድ እግዚአብሔር ዕለት ዕለት ይርዳችሁ፣ ይባርካችሁ። ተባረኩ።